ሰላም ዛሬ ኮፊያ የለም። ጠላ ቤት ወስደውብኛል። ብርቄ ጠላ ቤት እከሳቸዋለሁ። ኮፊያ መልሽ። እሺ ዛሬ ልጄ እኔ ለልጄ የገዛውን ይህንን ስልክ ላሳያችሁ ነው የመጣው እና ከዚህኛውም እንዴት እንደሚሻል እናንተ ንገሩኝ። ስለዚህ ወደ ቪዲዮ። እሺ አሁን ከስካር መንፈሳችን ተላቀን የጥማት መንፈስ ላይ እያለን እናወራቸዋለን። ዛሬ ስለ እነዚህ ሁለት ስልኮች ማነጻጸር የምንችላቸውን ነገሮች ልንገራችሁ። ቁጥራቸውን ባልነግርላችሁም ነገር ግን ቁጥራቸውን በመጨረሻ አሳያችኋለሁ። እንዴት በስንት ቁጥር እንዲሁም በስንት መጠን ሆነ በስንተኛው ሞዴል እንደተበላለጡ ድርጅቱ ያውቃል። ስለዚህ አሁን በምን ማን ከማን ይበልጣል የሚለውን እናያለን። ይሄ አቶ ባሳ ሲሆን ይሄ ቦልጣና ነው። ስለዚህ አቶ ባሳ እና ቦልጣና በማሳየት ወይም በዲስፕሌይ እኩል ሲሆኑ ሪር ካሜራቸውም እኩል ነው። ያ ማለት ሴልፊ ካሜራ ማለት ነው። እኔ እስከሚገባኝ እኩል ጥራት ያለው ሲሆን አንደኛው ከሌላኛው አይተናነስም። ማን ከማን ያንሳል እናቱ። እንዲሁም በፊተኛው ካሜራ የምታዩት ማለት ነው። በሱ ካሜራ የሚበልጠው ይሄ ሰውዬ ቦልጣና ሲሆን እንዲሁም ፕሮሰሰሩም የቦልጣና ይበልጣል። የራሙና የስቶሬጅ ጉዳይ ከሆነ ይሄኛው ሲበልጥ ይሄኛውም አሪፍ ይባላል። ባሳም ቦልጣናም እዚህ ጋር አልተበላለጡም። እንዲሁም ባትሪያቸው ሲሆን ለመጀመሪያ ጊዜ ሂዋዌ ድርጅት ደህና ስራ ሰራ። ምክንያቱም ባሳን የመሰለ ረሃብ የሚችል የበረሃ ሰው ፈጠረ። ምክንያቱም 6000 ሚሊ አምፔር ማንም አያመርትም ነበረ። እንዲሁም በየ5 ደቂቃው ባትሪ አልቆ እንቸገር ነበረ። ስልኬት ነበረት ወይኔ ሊዘጋ ነው። ዘግቷል። ቻርጅ አድርጌዋለሁ። እንዲሁም ባትሪ ቻርጅ ሲደረግ በፍጥነት የሚሞላው ባሳ ነው። ያኛው ይቆያል። ምክንያቱም እነዚህን የምታዩቸውን መረጃዎች አሳይቻችኋለሁ። እንዲሁም ወደፊት ጥሩ የሚባሉ እንትኖችን ሊያሳይ ይችላል። ብዙ ነገር አስባችኋል። ይህንን ነገር እንዳታስቡ። ደርቲነት እንኳን እኛን ቀርቶ አሌክስን ራሱ አልጠቀመውም። ስለዚህ እወዳችኋለሁ። ከኮፊያዬ ጋር በጠላ ቀን እንገናኝ።